ሰላም እንዴት ናችሁ? ውድ የኤዱኬሽናል ቴክኖሎጂ ቻናል ተከታታዮች ዛሬ የማሳያችሁ ካስኬዲንግ ስታይል ሺት ወይም CSS የምንለው ስለ አንድ ዌብ ዴቨሎፕመንት ቱል ነው ማሳያችሁ ማለት ነው። ናው ይሄ CSS የምንለው እንግዲህ በጣም ወሳኝና አንገብጋቢ ለዌብሳይት ለሚሰሩ ዌብ አፕሊኬሽን ለሚሰሩ ሰዎች አንገብጋቢ ትምህርት ይሆናል ማለት ነው። አዲስ ጀማሪዎችም እንዲሁም ደግሞ ፕሮፌሽናል የሆናችሁ CSS ወይም ደግሞ ካስኬዲንግ ስታይል ሺት ማወቅ ግዴታ ይሆናል ማለት ነው። ምናልባት ልብ ብላችሁ አስተውላችሁ ታውቃላችሁ? የተለያዩ ሳይቶችን በምትጎበኙበት ሰዓት ዋው this is nice or colorful ነው ትላላችሁ። ይሄ ያምራል፣ ይሄ አያምርም የምትሉበት ዋናው ምክንያቱ ምን እንደሆነ አስተውላችሁ ታውቃላችሁ? እንግዲያውስ ዋናው ሚስጥሩ ምንድነው? ካስኬዲንግ ስታይል ሺት የመኖሩና ያለመኖሩ ወይም ደግሞ ካስኬዲንግ ስታይል ሺት አጠቃቀማችን ናይስ የሆነና ወይም ደግሞ ያጠቃቀማችን ጉድለት ይሆናል ማለት ነው። ስለዚህ እስኪ የተለያዩ ፔጆችን ላሳያችሁና ፊሊት ለምሳሌ ይሄኛውን ፔጅ እዩት። ይሄኛውን ፔጅ ታዩት ምን ተረዳችሁ? ጀስት ዌብሳይታችሁ ቢሆን ይሄ ለምሳሌ ምን ትረዳላችሁ? እነዚህ ሊንኮች ናቸው፣ እነዚህ ሊስቶች ናቸው። እነዚህ የተለያዩ ሄደርስ የምንላቸው ናቸው ወይ ነው። ይሄኛው ቴብል ነው። ናው ይሄኛው the same code ይሄ ካስኬዲንግ ስታይል ሺት የሌለው ነው። the same code ካስኬዲንግ ስታይል ሺት ስናካትትበት ደግሞ ምን ይሆናል ማለት ነው? ይሄኛውን እዩት። ይሄ ኮድ እና ይሄ ኮድ ማለት ተመሳሳይ ነው። but the difference is inclusion of CSS and exclusion of CSS ነው። ይሄ CSS ያለው የዚህ ስኬለታል ኮድ ነው ማለት ነው። ስለዚህ እዚህ ለምሳሌ የምታዩቸው እነዚህ ሊንኮች ኦቨር ስናደርግባቸው የኛው ኢሜጁ ላይክ ሄደሩ ኤቭሪቲንግ ናይስ ስትራክቸር ይኖረዋል። ቴብሉንም እንዲህ ብታዩት ጀስት ኦቨር ስታደርጉት ምርጥ የሆነ ነገር አለው። እዚህም ጋር የተለያዩ ነገሮች አሉ። ናው ይሄኛውን ለምሳሌ ሎጊን ፔጅ ብንሄድ ፎርሙ እንደዚህ ያማረ ይሆናል ማለት ነው። ሪሴት የሚለውን ክሊክ ብታደርጉ ሎጊን የሚለውን ክሊክ ስናደርግ ደን ሳይን አፕ የሚለውን ብታደርጉ ጀስት የሚያምር የሆነ ፎርማት ይኖረዋል ማለት ነው። ጀስት ፕሮፌሽናል የሆነ ፎርማት አለው ማለት ነው። ስለዚህ ይሄን እንደዚህ እንዲሆን ያደረገው ምንድነው? CSS መኖሩ ነው ማለት ነው። ስለዚህ CSS ሳይኖረው ሲቀር ይሄኛው ፔጅ በአጠቃላይ ይሄን ይመስላል ማለት ነው። ለምሳሌ እዚህ ጋር ሎጊን ፔጅ ክሊክ ብናደርግ ይሄ ነው ሎጊን ፎርሙ ማለት ነው። ሶ የዚህኛው ግን ሎጊን ፎርሙ ጀስት እንደዚህ እንደምታዩት ጥርት ያለ ሎጊን ፎርም ይኖራል ማለት ነው። ናው የተለያዩ ፔጆችንም ይዟቸው ላይክ ዚስ እነኝን አሁን ስታንዳርዳይዝድ የሆኑ የዌብሳይት ቴምፕሌቶች ናቸው። ይዟቸው ላይክ ዚስ ስታዩት በጣም ደስ የሚል ከለር እና ደስ የሚል ሜኑ ያለው ደን እዚህም ጋር ስትመጡ የተለያዩ ሊንኮችን ስታዩት ስትነኳቸው ጀስት ደስ የሚል ፊሊንግ ያላቸው። ይሄኛው ደግሞ ሌላ ዌብ ፔጅ ነው። ክሊክ ስታደርጉት ጀስት እንዲህ አይነት ሳይት አለው። ኦቨር ስታደርጉት ወይም ደግሞ ስክሮል ስታደርጉት ብዙ ፊልም እናደርገው ወይም ደግሞ ደስ የሚል አንድምታ ያለው ነው ማለት ላይ እንግሊዝ ስታደርጉት እዚህ ይመጣል። ጀስት ስለዚህ አሁን ይሄ በአጠቃላይ ፉል ኦፍ እንደዚህ እንዲያምር እዚህ ከለርፉል እንዲሆን ያደረገው ምንድነው ማለት ነው? ካስኬዲንግ ስታይል ሺት ነው ማለት ነው። ስለዚህ ካስኬዲንግ ስታይል ሺት ወሳኝ ነው ማለት ነው። ለአንድ ዌብ ፔጅ ለአንድ ዌብሳይት እጅግ በጣም አስፈላጊና አንገብጋቢ ነው። ያለ CSS ምንም አይነት አትራክት የሚያደርግ ነገር የለውም አንድ ዌብሳይት ማለት ነው። ስለዚህ ፕሌን ቴክስት ነው፣ ሲምፕሊ ስኬለታል ነው የሚሆነው ማለት ነው። ሶ እንግዲህ ስለዚህ አሁን ትምህርታችን በአጠቃላይ ስለሚሆነው ማለት ነው ስለ ካስኬዲንግ ስታይል ሺት ምን ማለት ነው? ካስኬዲንግ ስታይል ሺት ካስኬዲንግ ስታይል ሺት ሰሌክተሮች አሉት። ካስኬዲንግ ስታይል ሺት ሲንታክስ አለው። ካስኬዲንግ ስታይል ሺትን እንዴት ኢንተግሬት እናደርጋለን እና የተለያዩ ካስኬዲንግ ስታይል ሺት ፕሮፐርቲስ የምንላቸውን አንድ ባንድ በዚህ ትምህርታችን እናያለን ማለት ነው። ተከታተሉኝ እስከ ፕሮግራማችን ፍጻሜ። ደን ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ ለዚህ ቻናል ማለት ነው። ተከታተሉኝ። ናው በዚህ እነኚህ አውትላይኖች አሉት። ቤዚክስ ኦፍ CSS፣ ኢንትሮዳክሽን ቱ CSS፣ ሲንታክስ ኦፍ CSS እና ስታይል ሺት ሩልስ የምንላቸው አሉ እና ሃው ቱ አታች ደግሞ CSSን
የት ጋር እንጠቀማለን? ኤክስተርናል፣ ኤምቤድድ እና ኢንላይን የምንላቸው የካስኬዲንግ ስታይል ሺት አጻጻፍ ስልቶች አሉ። ካስኬዲንግ ስታይል ሺት እንግዲህ ሄዲንግ ላይ፣ ኢንላይን ላይ እና ኤክስተርናል አካተን ዌብ ፔጃችንን ዌብሳይታችንን ማሰማመር እንችላለን ማለት ነው። ናው the first one is what is cascading style sheet ወይም ደግሞ CSS ምን ማለት ነው? which is a language used to style and design web page. It controls how HTML elements look on screen, paper or other media. CSS ወይም cascading style sheet የምንለው same language ነው። then ዌብ ፔጃችን እንዴት ፎርማት ወይም ሌአውቱ ምን ይመስላል፣ ስክሪናችን ወይም ደግሞ ሉክ የምናደርገው የምናየው ነገር ያምራል ወይስ አያምርም፣ ማሰማመር፣ ከለሩን፣ ፎንቱን፣ ኤቭሪቲንግ ማስተካከል የምንችልበት ላንጉጅ ነው ማለት ነው እንጂ ካስኬዲንግ ስታይል ሺት ኢፍ እንደዚህ ከሆነ ኤልስ እንደዚህ ከሆነ ዋይል ፎር እየተጠቀምን እነዚህ ሉፖች ተጠቅመን ሩልስ ወይም ደግሞ ላንጉጅ ወይም ደግሞ ሲንታክስ ሌላ ሲንታክስ አይደለም ማለት ነው። ሲምፕሊ ኢት ኢዝ a style sheet language used to control the presentation, look and feel of web pages written in HTML. HTML ከተጻፈ በኋላ ምን አይነት ፊሊንግ አለው፣ ምን አይነት እይታ አለው፣ ስለዚህ አይተን የምንረዳው ወይም ደግሞ ያምራል አያምርም፣ ኢንተራክቲቭ ነው አይደለም የሚለውን ነገር ስርዓት የሚያስይዝልን ካስኬዲንግ ስታይል ሺት ነው ማለት ነው። ስለዚህ ኢን ጀነራል HTML ስትራክቸሩን ለማቆም ብቻ ነው ወይም ስትራክቸሩን ለማስተካከል ብቻ ነው HTML የሚያገለግለን። CSS ደግሞ ዲዛይኑን፣ ከለሩን፣ ፎንቱ፣ ሌአውቱ፣ ስፔስ ቢትዊን ቴክስት፣ ስፔስ ቢትዊን ላይን ስፔስ ወይም ደግሞ በወርድ መካከል ያለውን አኒሜሽን ኤቭሪቲንግ የሚያስተካክልልን የካስኬዲንግ ስታይል ሺት ሩልስ ናቸው ማለት ነው። ሲንታክሱ ምን ይመስላል ያልን እንደሆነ the first syntax is selector ነው። ቀጣይ ፕሮፐርቲ የምንለው ነው። ፕሮፐርቲ እና በቫልዩ መካከል ኮለን አለ። then finally በሴሚኮለን እንዘጋለን። ብሬስ እንከፍታለን። በሴሌክተር እና በፕሮፐርቲ መካከል ብሬስ አለ። then finally ብሬስ እንዘጋለን ማለት ነው። ሴሌክተር የምንለው choose which HTML element to style የትኛውን ነው እኛ መርጠን ስታይል ማድረግ የፈለግነው። ለምሳሌ እዚህኛው ጋር በወስዳችሁ እዚህኛው ፔጅ ላይ በወስዳችሁ ሌትስ see this one ስታይል ማድረግ የፈለግኩት ለምሳሌ ይሄኛውን ነው ወይ ይሄኛውን ከሆነ ላይክ ዲስ ለምሳሌ you see እዚህ ጋር ስታይል አደረኩት ማለት ነው። ስለዚህ ይሄኛውን ፓራግራፍ that is select አድርግና ፒን select አድርጌ ይሄኛውን ስታይል አደርጋለሁ ማለት ነው። ሶ እሱን ለማለት ነው ሴሌክተር እንለዋለን። ፕሮፐርቲ የምንለው what you want to change መቀየር የፈለግነው ምኑን ነው፣ ከለሩን ነው፣ ሳይዙን ነው፣ ማርጂኑን ነው፣ ኢንደንቴሽኑን ነው፣ ፎንት ስታይሉን ነው፣ whatever ወይም ባክግራውንድ ከለሩን ነው፣ እሱ ፕሮፐርቲ ይባላል። ቫልዩ የምንለው ለፕሮፐርቲ how you want it to look ምን እንዲመስል ነው የፈለግነው የሚለውን ቫልዩ እንሰጣለን። ለምሳሌ ፓራግራፍ color blue font size 18 ፒክሰል so this is what to look meaning all paragraph text will appear blue color እና 18 ፒክሰል size ይኖረዋል ማለት ነው። now sample code of style sheet ወይም ደግሞ እኛዋን ስኬሌታል ኮድ ውሰዷት። ስለዚህ እኛዋ HTML ኮድ ነች፣ ቀለል ያለች HTML ኮድ ነች። ስለዚህ ይሄኛውን ብንወስድ ለምሳሌ ስታይል ማድረግ የፈለኩት እኛዋን ኮምፒውተር ሳይንስ ስቱደንት የሚለውን ከሆነ then I will try to take this heading one የምትለዋን እንደ ሴሌክተር ወስዳለሁ ማለት ነው። ፓራግራፍ ኮምፒውተር ኢዝ ኤ ማሽን የሚለውን መውሰድ ስታይል ማድረግ ከፈለኩኝ እኛዋን ፒን ወስዳለሁ፣ ሴሌክተር ናት ማለት ነው። ለርን ዌብ ዴቨሎፕመንት ፕሮግራም የሚለውን ስታይል ማድረግ ከፈለኩኝ h2 የሚለውን ወስዳለሁ ማለት ነው። ናው በዚህ ልክ ሴሌክት አደርግና ካስኬድ ማድረግ እጀምራለሁ ማለት ነው። ሶ ስለዛ ነው የሚያወራው ማለት ነው። ስለዚህ ሴሌክተራችን ኤኒ ኤሌመንት ወይም አሁን እንመጣበታለን ሴሌክተር ማለት ነው። የተለያዩ ሴሌክተር አይነቶች አሉ፣ ስለነሱ እናያለን ማለት ነው። ናው CSS ሴሌክተር የምንለው ምንድነው? which is
a pattern used to select target HTML elements that you want to style ስለዚህ ቅድም የነገርኳችሁ የትኛውን ነው ስታይል ማድረግ የፈለኩት ፓራግራፉን ነው ሄደሩን ነው ወይስ ሆሪዞንታል ላይኑን ነው ወይስ ቦዲውን ነው የሚለውን ነገር እንመርጥና እሱን ስታይል የምናደርግበት ሚንስ ነው ማለት ነው selector እንለዋለን a selector tells which HTML elements the CSS rule should apply to CSS rule የትኛውን ላይ አፕላይ ማድረግ እንዳለብን ይነግረናል ማለት ነው ለምሳሌ CSS syntax structure selector property value አለን ቅድም እንደነገርኳችሁ now the target selector is p አሁን ፓራግራፉን ነው ማሳመር የፈለኩት ፓራግራፉን ከለሩን ብሉ አድርግልኝ font size-ን 18 አድርግልኝ ማለት ነው now p is the selector target all p elements color and font size are properties color እና font size ምንላቸው ፕሮፐርቲ ናቸው ብሉ እና 18 ምንላቸው ደግሞ ምንድናቸው values እንላቸዋለን p ምንድነች p selector ነች ስለዚህ ፓራግራፉን ከለሩን ብሉ ፎንት ሳይዙን 18 አድርግልን ስንል ሴሌክተራችን p ነው ከለር እና ፎንት ሳይዝ ምንድናቸው ፕሮፐርቲ ናቸው እነኚህ ደግሞ ከኮለን በኋላ ያሉት ደግሞ ምንድናቸው values እንላቸዋለን ማለት ነው ስለዚህ ሴሌክተር ማለት ነው ሴሌክት እናደርግና ማሳመር የፈለግነውን ፓርት ሴሌክት የምናደርግበት ሚንስ ነው ማለት ነው now types of CSS selector የተለያዩ የCSS selector አይነቶች አሉ ከዛ መካከል የመጀመሪያው element selector ይባላል element selector ማለት what element selector means just this is heading 1 ይላል heading 1 ምንድነው element ነው p ይላል ፓራግራፍ ምንድነው element ወይም ደግሞ ታግ ምንላቸው HTML ታግ እንላቸዋለን የመጀመሪያዎቹ እነዚህን p h1 body head HTML እያልን ምንጽፋቸውን ምንላቸዋለን ታግ እንላቸዋለን ስለዚህ element selector የሚባለው ታጎችን መጀመሪያ እንወስድና open brace ከዛ በኋላ color navy paragraph color gray paragraph color background color red blue እያልን የምንቀጥልበት ሚንስ ስለዚህ element selector እንላቸዋለን ማለት ነው ስለዚህ select ምንድነው እኛውን ካስኬድ ማድረግ ስንፈልግ የመጀመሪያውን ይሄንን ታግ ምንወስድበት ሚንስ ታግ selector ወይም element selector ወይም ደግሞ type selector እንለዋለን ማለት ነው የመጀመሪያው ሁለተኛው selector type ምንድነው id selector ሲሆን id selector ደግሞ ከፊት ለፊት መጀመሪያ ምን እናደርጋለን እኛውን የመሰላል ምልክት ወይም ሃሽ እናደርጋለን ማለት ነው ስለዚህ ለምሳሌ እኛውን ብንወስድ h1 id እንልና main title ይላል ስለዚህ እኛውን የid ስም ነው የምንወስደው main title የሚለውን ሃሽ ከፊት ለፊት በማስቀደም እንወስድና main title ከዛ በኋላ በብሬስ ውስጥ ከለሩ ሬድ አድርግልን ቴክስት አላይመንቱን ሴንተር አድርግልን እንላለን ማለት ነው ስለዚህ select an element by its unique id used once per page እንግዲህ ሴሌክተራችን id ሴሌክተር ከሆነ አንድ ዌብ ፔጅ ላይ አንድ id ስም ነው የሚኖረው ማለት ነው ታዲያ heading 1 id heading 2 id ያለ መንሰት የid ስሙ ግን ቫልዩ ግን ይለያያል ስለዚህ ይሄኛው main title ነው የሚለው ሌላው ደግሞ main ሊል ይችላል ወይም ቢል ይችላል ነገር ግን አንድ ዶክመንት ላይ id main title አሁንም id main title ብለን 2 3 ማድረግ አንችልም በአንድ ዶክመንት ውስጥ ማካተት ያለብን አንድ id ብቻ ነው ማለት ነው each id must be unique ነው ስለዚህ ዩኒክ የሆነ ነገር መስራት ስንፈልግ we are using and declaring id selectorን ተጠቅማለን ማለት ነው element selector ከሆነ ደግሞ እነዚህን ኤሌመንት ታጎችን ሴሌክት እያደረግን ካስኬድ የምናደርግበት የሴሌክተር ታይፕ ነው ማለት ነው now what the next here the third types of class CSS selector is class selector ይባላል class selector ከid selector የሚለየው ምንድነው first select የምናደርገው የክላስ ስም before that dot እንጠቀማለን ማለት ነው ፊት ለፊቱ ዶት ተጠቅመን the name of class ለምሳሌ እዚህ ጋር heading 1 እና ክላስ አለ የክላስ ቫልዩ ሃይላይት ይላል ግልጽ ነው አሁን እዚህ ጋር p ወይም ፓራግራፍ ክላስ አሁንም ሃይላይት የፓራግራፍም የሄዲንግ 1ም የሌሎችም ተመሳሳይ ክላስ ሃይላይት የሚላል ስለዚህ ዶት እናደርግና ሃይላይት ብለን ባክግራውንድ ከለር yellow ስንል የሄዲንግ 1ም
የፓራግራፉም ምን ይሆናል ማለት ነው? ከለሩ ባክግራውንድ ከለሩ ቢጫ ይሆናል ወይም የሎ ይሆናል ማለት ነው። ስለዚህ this text is highlighted this one too ይላል። ሁሉም እነዚህ ዲስፕሌይ የሚደረጉት ምንድናቸው ማለት ነው? ባክግራውንድ ከለራቸው የሎ ይደረጋል። ስለዚህ class selector selects one or many elements that share the same class name አንድ አይነት ክላስ ሲኖራቸው እነሱን አንድ ላይ ሰብሰብ አድርገን በዶትስ with class name then property with value ስንሰጥ ቀጥታ ክላስ ኔም ለክላስ ሴሌክተር ካስኬድ እያደረግን ነው ማለት ነው። you can reuse class selector on multiple elements እነዚህ እንግዲህ በክላስ ሴሌክተር ከሆነ ብዙ የክላስ ስሞችን አንድ ላይ መጠቀም ስንችል ለዛ ነው you can reuse class selectors on multiple elements የምንለው ማለት ነው። so the fourth one is group selector እንላታለን። group selector ማለት we are selecting the elements ወይም ታጎችን ወስደና በኮማ እየለየን ከዛም በኋላ ስታይል የምንሰጥበት ሚንስ ግሩፕ ሴሌክተር እንላለን ማለት ነው። ለምሳሌ ሄዲንግ 1 ሄዲንግ 2 ሄዲንግ 3 ሌላ ፓራግራፍ 1 ፓራግራፍ 2 እያልን ብንቀጥል ስለዚህ እነሱን አንድ ላይ ሰብሰብ እናደርግና ከለራቸው ይሄኛው ሄክሳዴሲማል ከለር የሆነ ቴክስት ትራንስፎርም አፐር ኬዝ ወይም ደግሞ ካፒታል ሌተር እናደርጋቸዋለን። ስለዚህ ይሄኛው ዌልካም ሄዲንግ 2 ሄዲንግ 3 የሚለው አንድ አይነት ከለር እና ሁሉም ካፒታል ሌተር ይሆናል ማለት ነው። ስለዚህ በዚህ አይነት መልኩ ሴሌክት የምናደርግበት ሚንስ የዚህ አይነት ሴሌክተር ግሩፕ ሴሌክተር ይባላል ማለት ነው። ሌላኛው አምስተኛው the fifth one is descendant selector ወይም ስፔስ እንለዋለን። descendant selector selects an element inside another element ይላል። ለምሳሌ እኛውን HTML ኮድ ተመልከቱ። then div ፓራግራፍ div ተዘጋ ማለት ነው። እዚህ ጋር ግን div ስፔስ p then open brace ከለሩን ግሪን አድርግልኝ እያልኩት ነው ማለት ነው። እዚህም ጋር ከዲቭ ውጪ ፓራግራፍ this will not የሚል አለ this will be green የሚል አለ። እዚህ አሁን የኛው ሴሌክተር የሚያመላክተው ምንድነው? div p የምንለው div divide p የሚለው እኛው ፓራግራፍ እኛው div ውስጥ ነው ያለችው ማለት ነው። ስለዚህ እኛውን ብቻ ነው የሚያደርግልን ግሪን የሚያደርግልን div እስከተዘጋች ድረስ ከዚህ ውጪ ያለውን አያደርገውም ማለት። ስለዚህ descendant selector እንለዋለን ማለት ነው የዚህኛው ሴሌክተር። ሌላኛው attribute selector እንላለን። selects elements based on their HTML attribute attribute ላይ ተንተርሰን select የምናደርግበት means attribute selector ይባላል ማለት ነው። now inputs type text border 2 pixel solid blue a ወይም ደግሞ a hyper reference ነው ማለት ነው። ታርጌቱ ብላንክ የሆነ ከለሩ ኦሬንጅ የሆነ ስለዚህ ታይፕ ኢንፑት ታይፕ የምንለው ኤ ታርጌት የምንላቸው ምንድናቸው ማለት ነው? አትሪቢዩት ናቸው። አትሪቢዩት ማለት ነው that gives extra information about some document ወይም ደግሞ any tag ማለት ነው። ለታጉ ተጨማሪ መረጃ የሚሰጥልን ማለት ነው። ለምሳሌ ኢንፑት ታይፕ ስንል ታይፑን ቴክስት እናርገው፣ ፓስወርድ እናርገው፣ ነምበር እናርገው፣ ዴት ወይም ፋይል ስንል ሶ ታይፑ ማለት ነው አትሪቢዩት ነው ማለት ተጨማሪ መረጃ ነው ለኢንፑት ታግ ማለት ነው። ስለዚህ attribute selector እንደዚህ እንጽፋለን ማለት ነው። now ሌላው selector type pseudo selector የምንለው ነው። pseudo class selector የምንለው ነው። ስለዚህ pseudo class selector is used to define a special state of an element specifically define የምናደርግበት it usually starts with colon ለምሳሌ እዚህ ጋር a colon hover እንላለን ማለት ነው። ሆቨር ሲያደርግ ማውዝ ሆቨር ሲደረግበት ከለሩ እንዲቀያየር ለማድረግ ነው። ስለዚህ እዚህ ጋር ስናይ የቆየነው አንድ HTML ፔጅ እነኚህ ፔጆች ለምሳሌ እንደዚህ ወደ ሆም ብንመለስ እንደዚህ ሆቨር ስናደርጋቸው ዩሲ ሌላ ከለር አለው። ይሄኛው እንደምታዩት ነጭ ነበር ሆቨር ስናደርገው የሆነ ሰማያዊ ይሆናል ወይም ውሃ ከለር ውሃ ሰማያዊ ይሆናል ማለት ነው። እነዚህ የተጻፉበት ኤ ሆቨር ተብለው የገቡ ናቸው ማለት ነው። ስለዚህ ኤ ሆቨር ከለሩ ሬድ ይሁን ቴክስት ዲኮሬሽኑ አንደርላይን ይሁን ወይም እዚህ ጋር አይታችሁ ከሆነ ለምሳሌ እንደዚህ ታረጉት አንደርላይን ይሆናል። ስለዚህ ኤ ሆቨር ስታረጉ አንደርላይን ካል ነው ማለት ነው። እንደዚህ ሆቨር ስታረጉ አንደርላይን ይሆናል።
ይሄ አክቲቭ ከለሩ ግሪን አክቲቭ ሲሆን ደግሞ ራሱ ግሪን እንዲሆን የምናደርግበት ሚንስ such types of selector what we call it pseudo class selector እንለዋለን ማለት ነው። ስለዚህ when a user it helps you style elements when a user interact with them interact ስናደርግ hover ስናደርግ ለማለት ነው። ወይም ክሊክ ስናደርግ active visited እነዚህ በpseudo selector include የምናደርጋቸው ናቸው ማለት ነው። now እንግዲህ እነዚህን እስካሁን ያየናቸው የሴሌክተር ታይፖች ናቸው። እነዚህ ብቻ አይደሉም፣ ሌሎችም ሴሌክተር ታይፕሶች አሉ። ጀስት ፕሬሲደንት ሴሌክተር የተለያዩ ሴሌክተሮች አሉ። እነኚህን ሴሌክተር አይነቶች ካወቀን እንዴት ነው ኢንክሉድ የምናደርጋቸው? how to include or integrate these selectors inside an HTML code HTML ኮዳችን ላይ እንዴት አድርገን ነው ኢንክሉድ የምናደርገው የሚለውን እናያለን። so attaching CSS with HTML CSS can be embedded to HTML document in three main ways በሶስት አይነት መልኩ እነኚህ CSSን HTMLአችን ጋር ኢንክሉድ ወይም ደግሞ ኢንተግሬት ማድረግ እንችላለን ማለት ነው። የመጀመሪያው ኢንላይን CSS እንላለን። apply directly inside an HTML tag HTML tag ውስጥ ኢንክሉድ ስናደርግ ኢንላይን እንላለን ማለት ነው። ሁለተኛው ኢንተርናል ወይም embedded CSS ነው ማለት ነው። written inside the style tag in the HTML head በሄድ እና በሄድ መካከል ስናካተው ኢንተርናል እንላለን ማለት ነው። ኤክስተርናል የምንለው ደግሞ CSS ለብቻ ጽፈን .css ብለን ሴቭ ካደረግን በኋላ HTML ላይ ሊንክ ማድረግ ስንችል ኤክስተርናል CSS እንላለን ማለት ነው። ይሄንን አንድ ባንድ እናየዋለን። ለምሳሌ ይሄ ስኬለታል ኮድ ነው። ስለዚህ HTML ምንም CSS የሌለው ኮድ ነው። ይሄ ማለት ረን ስናደርገው ይሄ ኮድ ማለት ነው። ምንም ነገር የለውም። ስኬለተን ኮድ ነው። ኮምፒውተር ሳይንስ ስቱደንት ይላል፣ ኮምፒውተር ኢዝ ማሽን ይላል። ስለዚህ CSS ስንጨምርበት ምን ሊሆን ይችላል የሚለውን እናያለን። ኢንላይን CSS የምንለው ታጉ አለ። ይሄኛው ነው ሄዲንግ ዋን ማለት ይሄ ነው። እዚች ጋር ስፔስ እንሰጥና ስታይል የምትል እንትን ጨምራለን፣ አትሪቢዩት እንጨምራለን። then ከለሩ ግሪን የሆነ ከዛ ኮማ እናደርጋለን። ባክግራውንድ ከለሩ ምን የሆነ ብላክ የሆነ እያልን እንቀጥል እንችላለን። እኛው እዚህ ጋር ይዘጋል ማለት ነው። ይሄ አይነት ስታይል ምን ይባላል? ኢንላይን ይባላል ማለት ነው። ኢንላይን ስታይል ሺት ካስኬድ የሚያደርግልን ይሄን ብቻ ነው። ለምሳሌ ሄዲንግ ዋን ይሄ ያካተትኩት ኦንሊ እኛውን ብቻ ነው ካስኬድ የሚያደርግልን። እኛውን ኮምፒውተር ሳይንስ ስቱደንት የምትለውን ብቻ ነው ይሄኛውን ካስኬድ የሚያደርግልን ማለት ነው። አሁን ለዚህኛው ደግሞ ሌላ ነው። አሁን እዚህ ጋር ስፔስ ሰጥቼ ስታይል ነው ማለት ነው። ስለዚህ ይሄ አይነት ያጻጻፍ የስታይል ሺት ወይም ስታይል ሺቱን ምንድነው HTML ኮድ ጋር ኢንተግሬት ስናደርግ የምናደርግበት ሚንስ ኢንላይን ስታይል ሺት እንለዋለን ማለት ነው። ላይክ ዲስ እዚህ ጋር እንደምታዩት ስታይል ከለሩ ብሉ የሆነ ቴክስት አላይመንት ሴንተር። አሁን ለፓራግራፍ መጥተን እንደገና ስታይል ጽፈን ፎንት ሳይዙን 18 ከለሩን ግሪን እያልን እንሄዳለን ማለት ነው። አሁን ለዚህኛው ስንፈልግ ጀስት ስታይል እያልን መቀጠል ማለት ነው። ስለዚህ ይሄኛው የስታይል ሺት አጻጻፍ ኢንላይን ስታይል ሺት ወይም ኢንላይን CSS እንለዋለን ማለት ነው። ስለዚህ ይሄኛው ምን ይሆናል ማለት ነው? ይሄኛው ለምሳሌ ኢንላይን አሁን ካስኬድ ስናደርገው ይሄ ነው ማለት ነው። ከለሩ ሰማያዊ አድርገነዋል፣ ይሄኛውን ግሪን አድርገነዋል፣ ይሄኛውን አላስገባንበትም ማለት ነው። ናው ይሄ ኢንላይን ሲሆን ኢንተርናል የምንለው ደግሞ የHTML ኮዳችን ላይ በሄድ እና በሄድ መካከል ሄድ ተከፍቶ በሄድ እስከሚዘጋ መካከል ስታይል የሚል ታግ ኢንክሉድ አድርገን እዛ ውስጥ የምናካትትበት ሚንስ ምን እንለዋለን ማለት ነው? ኢንተርናል ስታይል ሺት እንለዋለን ማለት ነው። ቦዲ እዚህ ጋር ሄዲንግ እየወሰድን ፓራግራፍን ወስደን
እነዚህ ሄዲንግ ፓራግራፍ፣ ኦርደር ሊስት፣ ሄዲንግ 2 ከየት ነው የመጡት ማለት ነው? ከዚህ ነው የሄዱት። ሄዲንግ 1 ፓራግራፍ፣ ሄዲንግ 2 ኦርደር ሊስት፣ ሊስት ኦፍ አይተም እያልን ስንቀጥል የሄዱት ቀጥታ ከዚህ እየወሰኑ ነው። ስለዚህ በሄድ እና በሄድ መካከል እናካተዋለን ማለት ነው። በሄድ ኦፕኒንግ ሄድ እና በክሎዚንግ ሄድ መካከል ኢንክሉድ ስናደርግ ምን እንለዋለን ማለት ነው? ይሄንን ኢንተርናል ሲኤስኤስ እንለዋለን ማለት ነው። ስለዚህ ሲኤስኤሳችን ኢንተርናል የሚለው በዚህ ልክ ኢንክሉድ የምናደርግ ከሆነ ነው። ስለዚህ እዚህ ጋር ስንመጣ ኢንተርናል ሲኤስኤሳችን ይሄን ይመስላል። ስለዚህ ይሄኛውን ኮምፒውተር የማሽን የሚለው አረንጓዴ ነው። እነዚህ ፐርፕል ከለር፣ እነዚህ በርገንዲ ከለር የያዙት ኢንተርናል ስታይል ሺት። ለምሳሌ ኦርደር ሊስቶቹን ከለር ብራውን ኦርደር ሊስት፣ የትኛው ኦርደር ሊስት? እነዚህ ኦርደር ሊስቶች ከለራቸው ብራውን ይሁን ላይክ ዲስ እንደዚህ ብራውን ይሁን የሚል ሲኤስኤስ ስታይል ሰጠናል ማለት ነው እዚህ ጋር። ስለዚህ በሄድና በሄድ ኢንተርናል እና ኤክስተርናል የምንለው ደግሞ ኤችቲኤምኤል ኮዱ እንደዚህ እንጽፋለን ዝም ብለን። ከዛ በኋላ በሄድ እና በሄድ መካከል ይችኛዋን መጻፍ ነው። ሊንክ ሪል ስታይል ሺት ሃይፐር ሪፈረንስ እንልና ኤክስተርናል ዶት ሲኤስኤስ። ኤክስተርናል ዶት ሲኤስኤስ የምትለው እቺ ነች። ብቻዋን ነው የምትጻፈው። ሲኤስኤስ ኮዷን ብቻዋን እንጽፍና ልክ ሲኤስኤስ ስታይል የሚል ታግ አያስፈልገውም። ሲምፕል እቺን ብቻ እንጽፍና እናረጋታለን ዶት ሲኤስኤስ ብለን ሴቭ እናረጋታለን ማለት ነው። ከዛ አምጥተን እዚህ ጋር አንድ ፎልደር ላይ እናደርግና ኤክስተርናል ዶት ሲኤስኤስ ብለን ሊንክ እናደርገዋለን። ከዛም በኋላ ሊንክ የሆነው እንደዚህ ይሰራል ማለት ነው። ይሄ ኤክስተርናል ዶት ኤችቲኤምኤል ነው ማለት ነው። ስለዚህ ኤክስተርናሊ እንደዚህ አሳምርነው ማለት ነው። ስለዚህ በሶስት መልኩ ሲኤስኤስን ኢንክሉድ ማድረግ እንችላለን ማለት ነው። ኢንላይን በታግ ውስጥ የምናስገባው ነው። ኢንተርናል በሄድ እና በሄድ መካከል የምናስገባው ነው። ኤክስተርናል ደግሞ ሲኤስኤስ ፋይሉን ኤችቲኤምኤል ላይ ሊንክ ሪል ብለን አምጥተን የምናስቀምጠው ነው ማለት ነው። ስለዚህ በእነዚህ በሶስት መልኩ ኤችቲኤምኤል ኮዳችን ላይ ሲኤስኤስን ኢንክሉድ እናደርጋለን ማለት ነው። ናው ሞር ኦፍ ግን የሚመረጠው ኤክስተርናል ሲኤስኤስ ነው እንደበር ማለት ነው። ኢንላይን ሲኤስኤስ Inline CSS means writing the style directly inside the HTML elements using the style attributes. Style attribute እንጠቀምና ላይክ እንደዚህ ስታይል ከለር ብሉ ቴክስት አላይን እያለን ዌልካም ቱ ኢንላይን CSS የሚለውን ምን ያደርግልናል? ከለሩን ብሉ ቴክስት አላይን ሴንተር ያደርግልናል ማለት ነው። ፓራግራፉንም ስታይልንና ፎንት ሳይዝ 18 ከለር ግሪን ዲስ ፓራግራፍ ኢዝ ኢንላይን ብለን ስናካትት ካስኬዲንግ ስታይል ሽታችን ኢንላይን ይባላል ማለት ነው። ኤክስፕሌን ስናደርግ ስታይል አትሪቢዩትስ ኢዝ ዩዝድ ኢንሳይድ ዘ ኤችቲኤምኤል ታግ። ኢንላይን ሲኤስኤስ በምንጠቀምበት ሰዓት ስታይል የምትል አትሪቢዩት እንጠቀማለን። ከኤችቲኤምኤል እያንዳንዱ ኤችቲኤምኤል ታግ ውስጥ ስታይል የምትል አትሪቢዩት እንጠቀማለን ማለት ነው። ዘ ሲኤስኤስ ፕሮፐርቲስ አር ሪትን አስ ፕሮፐርቲ ቫልዩ እና ፔር ይጠቀማል። ግልጽ ነው። ፕሮፐርቲ ማለት ከለር ነው። ቫልዩ የምንለው ብሉ የሚለው ነው። ቴክስት አላይመንት ፕሮፐርቲ ነው። ሴንተር የምንለው ቫልዩ ነው። በዚህ መልኩ ይቀመጣል ማለት ነው። ዩዝፉል ፎር ኩዊክ ቴስት ኦር ዋን ታይም ስታይል ጀስት ይሄን ቼክ ለማድረግ ስንጠቀም የምንጠቀመው ይሆናል እንጂ ሞር ኦፍ ፕሮፌሽናል አይሆንም ማለት ነው። ኖት ሪከመንድድ ፎር ላርጅ ፕሮጀክትስ ሃርድ ቱ ሜንቴን ጀስት ይሄ እንግዲህ እያንዳንዱ ቦታ እንደዚህ የምንቀይር ከሆነ 50 ወይም 60 ፔጅ ቢኖረን እዛ ሁሉ ላይ እያንዳንዱ ታግ ላይ እንደዚህ እንጽፋለን። ስለዚህ ፔጁ ይበዛል። ሲቀጥል ደግሞ ጀስት ትክክለኛ የሆነ ያጻጻፍ ስልትም አይደለም። ሃርድ ቱ ሜንቴን አንድ ቦታ ሲበላሽብን የት ጋር እንደተበላሽ ሜንቴን ለማድረግ ያስቸግራል ማለት ነው። ስለዚህ ኢንላይን ስታይል ሺት አልፎ አልፎ እንጂ is not recommended for professional web developers ማለት ነው። ናው ሁለተኛው ኢንተርናል ወይ ኢምቤድድ ስታይል ሺት ነው። ይሄም አልፎ አልፎ የምንጠቀመው ኢንተርናል ኢምቤድድ ስታይል ሺት የምንለው ነው ማለት ነው። በሄድ በኤችቲኤምኤል ሄድ እና በኤችቲኤምኤል ሄድ መካከል ካስኬድ ስታይል የምትል ታግ እዚህ ጋር ታግ ነው ክሬት የምናደርገው። በኢንላይን ጊዜ ግን እንትን ነው ክሬት የምናደርገው ጀስት አትሪቢዩት ነው።
ስለዚህ በዚህ በሄድና በሄድ መካከል HTML ኮዳችንን እንትና ምንድነው ሄደር እነዚህ ታጎቻችንን የምናመጣበት ሚንስ ኢንተርናል እንለዋለን ማለት ነው። ጋር ቦዲ አለ እዚህ HTML ኮድ ነች ቦዲ ሄዲንግ ዋን ይሄኛው ሄዲንግ ዋን ነው ፓራግራፍ ኛው ፓራግራፍ ነው። ስለዚህ እነዚህን ካስኬድ ያደርግልናል ማለት ነው። ስለዚህ ኢንተርናል ካስኬዲንግ ስታይል ሺት includes between the head section of HTML code ማለት ነው። is it clear ገብቷችኋል? now CSS is defined inside the style tag ያስፈልገናል እዚህ ጋር ማለት ነው። style tag ያስፈልገናል ይሄን include ካላደረግን አያነብልንም ማለት ነው። it applies to all matching elements within the page እቺኛው ለምሳሌ h1 ስንል እዚህ ጋር h1 መኖር አለበት ፓራግራፍ ስንል እዚህ ጋር ፓራግራፍ መኖር አለበት። ስለዚህ ይሄ ማች ባደረገልን ቁጥር ካስኬዲንግ ስታይል ሺት ይሰራል ማለት ነው። ቤስት ፎር ስታይሊንግ ኤ ሲንግል ዌብ ፔጅ አንድ ብቻ ለምሳሌ እቺኛው ኢንዴክስ ከሆነች አንድ ሳይት ብቻ ለመስራት ወይም አንድ ፔጅ ሲንግል ሆም ፔጅ ብቻ ወይም ደግሞ አባባታስ ብቻ ለመስራት ጥሩ ነው። ከዛ ውጪ ግን ብዙ ፔጆች ካሉን አይመከርም። not ideal if you have multiple pages sharing the same design አንድ አይነት ዲዛይን ለሁሉም ፔጆች ሼር የምናደርግ ከሆነ አይመከርም ማለት ነው ኢንተርናል። now the last and the third one is external CSS. External CSS means writing all the style sheet in a separate file. CSS እና HTML ፋይሉ የተለያየ ቦታ ይጻፍና ከዛ ሊንክ የምናደርግበት ሚንስ CSS external CSS እንላለን ማለት ነው። you see this one CSS ፋይል ለብቻ ነች ግልጽ ነው። ቅድም እንዳሳየኋችሁ CSS ብለን ሴቭ የምናደርጋት ለብቻ እንጽፋታለን። እኛው ኤክስተርናል CSS የምትባለው ኮድ ነች። እቺ ለብቻ እንጽፍና ዶት CSS ብለን ሴቭ እናደርጋታለን። እዚህ ጋር እንደምታዩት ፋይል ኤክስቴንሽን ከዛ እዚህ ጋር መተን በሄድ እና በሄድ መካከል እኛውን ኮድ ጽፈን ኤክስተርናል CSS ብለን ዶት CSS ብለን ሊንክ እናደርጋታለን ማለት ነው። ስለዚህ በዛ መልኩ ሊንክ የሚደረገው ምን ይባላል ማለት ነው ኤክስተርናል እንላለን። ስታይል ሺት ይሄኛው ነው። index.html ደግሞ HTML ኮድ ይሄኛው ነው። ስለዚህ እዚች ጋር ኢንላይን እንትን ሊንክ ሪል ስታይል ሺት ታይፕ ቴክስት CSS ሃይፐር ሪፈረንስ style.css አምተን ሊንክ እናደርጋታለን። style.css ማለት እቺኛው CSS ቴክስት ወይ ደግሞ ፋይል ኔም ነው ማለት እዚህ ጋር መተን ሊንክ የምናደርገው ከዛ በኋላ ቀጥታ ይሰራል ማለት ነው። ሁሉንም 4 5 6 ፔጆች ላይም ተመሳሳይ CSS መጠቀም ስንፈልግ እንደዚህ ሊንክ እናደርገዋለን ማለት ነው። the link tag connects the HTML to your CSS file ሊንክ ምንላት ታግችኛው CSS externally ሊንክ ለማድረግ የምንጠቀምባት ነች ማለት ነው። the hyperreference attribute tells the browser where the CSS file is located እቺኛው hyperreference ምንለው CSS ስታይሉ የት ጋር እንዳለ የሚጠቁምልን ነው ማለት ነው። ስለዚህ አንድ ፎልደር ላይ ናቸው ምንም አይነት ፎልደር ሰብ ፎልደር የለም ማለት ነው። the real style sheet attribute specifies that this file is a style sheet መሆኑን ሪል የምትለው እቺኛው ሊንክ ሪል የምትለው ካስኬዲንግ ስታይል ሺት መሆኑን ትነግርልናለች ማለት ነው። ስለዚህ in general external style sheet best for large websites with many pages just ለፕሮጀክት ትላልቅ ዌብ ፔጆች ዌብሳይቶች ኤክስተርናል CSS ይመከራል ወይም ደግሞ ቤስት ነው ማለት ነው። you can apply the same CSS file to multiple pages because of what and CSS ለብዙ ዌብ ፔጆች ተመሳሳይ አድርጎ ስለሚሰራልን ማለት ነው። easy to maintain and update አንድ ቦታ ሲበላሽ ሄዶ ማስተካከል ቀላል ነው ማለት ነው። ስለዚህ 4 5ቱን ፔጅ ተመሳሳይ ይቀይርልናል ማለት ነው። ስለዚህ external style sheets are best and more recommended for a big and large website developers. So use external style sheets best practice. What if for the next thing this is how to combine those things ለምሳሌ combine external and internal as well as inline አንድ ላይ ሆኖ ሲሰሩ just internal ወይም ደግሞ internal ስንል ስታይል ሺቱን በሄድ እና በሄድ መካከል እናካታለን። ኤክስተርናል ሲሆን በሄድ ውስጥ ሊንክ ሪል ብለን style.css ብለን እንሰራለን። then inline ሲሆን ደግሞ እዛው ላይ በታግ መካከል ስታይል ባክግራውንድ ከለር ብለን እንሰራለን ማለት ነው። ስለዚህ አንድ ፔጅ ላይ
ሶስቱን መጠቀም እንችላለን ማለት ነው። ነገር ግን የተለያየ ካልሆነ እርስ በርስ ይጣረሳል። ስለዚህ ፕሬሲደንስ ላይ እናየዋለን። ይሄኛውን ይሰማል። ለምሳሌ ቦዲ እዚህ ጋር ተሰጥቷል። እዚህ ጋር ለምሳሌ ቦዲን ስታይል ሺት ብንሰጥ ይሄኛውን ኢንላይኑን ያነባል ማለት ነው። now the question is here cascading order and priority የትኛውን ፕራዮሪቲ ይሰጣል? ከዚህ ከሶስቱ ለየትኛው ፕራዮሪቲ ይሰጣል ነው። if all three style applies to the same element, this is the order of priority biggest to lowest የመጀመሪያው ፕራዮሪቲ ለኢንላይን ይሰጣል። ለምሳሌ ቦዲ እዚህ ጋር ኢንላይን ካደረግነው ስለዚህ ጋር ሄዲንግ ነው የሆነው። እዚህ ጋር አሁን ሄዲንግ ብለን ስታይል ብንሰጥ ይሄንን ኢንላይኑን ቅድሚያ ይሰጣል ማለት ነው። the second one ለኢንተርናል ቅድሚያ ይሰጣል። ለዚህ በሄድና በሄድ መካከል ላለው the third one is external መጨረሻ ላይ ፕራዮሪቲ ይሰጠዋል ማለት ነው። ሌላው ብሮዘር ዲፎልት ስታይል ይጠቀማል የራሱ የሆነ እኛ ዲፋይን ካላደረግንለት የራሱን ዲፎልት ማርጂን ቶፕ ማርጂን ራይት የሚለውን ብሮዘሩ ዲፋይን ያደርገዋል ለራሱ ማለት ነው። so the last or most specific rule always wins መጨረሻው እዚህ ጋር ስፔሲፋይ ያደረግናት ያሸንፋል ከኤክስተርናል እና ከኢንተርናል መካከል። ኢንላይን ከሌለ ኢንተርናል ከሌለ ኤክስተርናሉ ፕሬሲደንሲ ይዛል ማለት ነው። now style inheritance የምንለው አለ። actually እንኳን እንዳትመች እንጠቀመዋለን። basically inheritance in CSS means some properties of parent elements are automatically passed down inherited by their child elements. so ይሄ ጃቫ ላይ ያለው inheritance እዚህም ጋር ኢንሄሪት የሚያደርግበት ሚንስ አለ ማለት ነው። ለምሳሌ ስታይል this inline internal style sheet ነው። body color dark blue font family Arial. now just ቪው ላይ ወይም ደግሞ እንደዚህ ከቦዲ ላይ ኢንሄሪት የሚያደርጋቸውን ከዛ ይወስዳል። ከለር ለምሳሌ ኢንሄሪት የሚያደርግ ከሆነ ፎንት ፋሚሊ ኢንሄሪት የሚያደርግ ከሆነ just ከዛ ኢንሄሪት ያደርጋል ማለት ነው። now here both heading 1 and p inherit the text color and font family from the body ማለት ነው። አሁን ቦዲው ከለሩ ዳርክ ብሉ ከሆነ ፎንት ፋሚሊው አሪያል ከሆነ heading 1 እና ፓራግራፍ ከለሩን ከማን ይወስዳሉ? ከቦዲ ይወስዳሉ ወይም ደግሞ ከዚህኛው ስታይል ይወስዳሉ። ታዲያ ኢንሄሪት ያደርጋል ማለት ነው። በዚህ መሰረት ኮመንሊ ኢንሄሪትድ ፕሮፐርቲ ኢንሄሪት የሚደረጉ ፕሮፐርቲዎች አሉ። ለምሳሌ ከለር እዚህ ጋር ከለር ያልነው፣ ፎንት ፋሚሊ እዚህ ጋር ፎንት ፋሚሊ፣ ፎንት ሳይዝ፣ ላይን ሄድ፣ ቪዚቢሊቲ እነዚህ ኢንሄሪት የሚደረጉ ናቸው። ኖት ኢንሄሪትድ ባይ ዲፎልት ኢንሄሪት የማይደረጉ ደግሞ አሉ። ማርጂን ኢንሄሪት አይደረግ። ማርጂን ማለት ቶፕ ከሌፍት ከራይት ከቦተም እነዚህ ማርጂን ይባላሉ። ፓዲንግ ቢትዊን ስፔስ ቢትዊን ቦርደር ባክግራውንድ ዊድዝ እና ሄድ ኢንሄሪት የማይደረጉ ናቸው። ስለዚህ እነሱ ምንድነው ተደርገው ኢንሄሪት የሚደረጉት? ፎርስ ኢንሄሪተንስ ማኑዋሊ ፎርስ እናደርጋቸዋለን። ፓራግራፍ ለምሳሌ ኢንሄሪት የሚያደርግ ቦርደር ኢንሄሪት እንዲያደርግ ከፈለግን ቦርደር ኢንሄሪት የማይደረግ ነበረ፣ ግን ኢንሄሪት እንዲያደርግ ከፈለግን ፓራግራፍ ቦርደርና ኢንሄሪት ጀስት ውሰድ ከዚህ ከቦዲ ውሰድ ማለት ነው። ቦርደሩን ውሰድ ማለት ነው። ስለዚህ ቦዲ ላይ ቦርደር ከሰጠን ፓራግራፉ የቦዲውን ቦርደር እንዲወስድ እናስገድደዋለን ማለት ነው። አጌን ፓራግራፍ ከለር ኢንሄሪት ከለሩን ኢንሄሪት አድርግ እያልን እየሰጠነው ነው። ስለዚህ በዚህ ልክ ኢንሄሪት ይደረጋሉ ማለት ነው። ኢንሄሪታንስ የምንለው ቦዲው ከቦዲው ሄዲንግ እና ፓራግራፍ እንዲወስድ አሁን ሄዲንግ እና ፓራግራፍ እዚህ ጋር ስታይል ዲክሌር ስላልተደረጉ ማለት ነው። so that is a way to inherit some parts of tags from the parent ማለት ነው። now next from this style rule precedence cascade order cascading order እንግዲህ በዛ ልክ ደግሞ አለን። when multiple CSS rules apply the same element, CSS describes which rule wins using precedence the cascading concept in CSS ይላል። ስለዚህ ኢንላይን ሃይስት እንደነገርኳችሁ ኢንላይን ስታይል ሺት
highest precedence አለ ወይ ደግሞ ቅድሚያ ፕራዮሪቲ ይሰጠዋል ማለት ነው። ኢምቤድድ ስታይል ኢንተርናል የምንለው ሚዲየም ነው። ይሄኛው ከሌለ ይሄኛውን ኢምቤድድ ወይም ደግሞ ኢንተርናል እንወስዳለን። ኤክስተርናል ጀስት ሎወር ነው። ጀስት ኢንላይን ከሌለ ኢንተርናል ከሌለ ኤክስተርናል እንሰማለን። ከዛ ውጭ ግን ዲፎልት ብራውዘሩ ሬንደር ያደርገዋል ማለት ነው። ስለዚህ ዲፎልት ብራውዘሩ ደግሞ ሬንደር የሚያደርግበት በጣም ሎወስት ነው ማለት ነው። ስለዚህ the first precedence is inline, the second one is embedded, the third one is external, then the fourth is the last is browser default style. So this is the level of precedence እንላለን ማለት ነው። Now CSS specifies hierarchy. Just hierarchy like እንደነገርኳችሁ if multiple rules apply from different selectors specifically determines the winner. Order of specificity inline style biggest አለው id selector the second one because it is uniquely identified within the same document. ስለዚህ id selector ከኢንላይን ስታይል ቀጥሎ id selector ሃይራርኪ ላይ ይቀመጣል ማለት ነው። ክላስ ሲዶ ክላስ አትሪቢዩት ሴሌክተር እነዚህ ሰርድ ላይ ይቀመጣሉ ሶስቱም አንድ ላይ። ኤሌመንት ሴሌክተር አራተኛ ላይ። ዩኒቨርሳል ሴሌክተር የምንለው አለ ቅድም ያላየ ነው። ጀስት ጂ አስትሪክስ እናደርግና ማርጂኑን ቦዲውን ፓዲንጉን ነው የምንሰጣለን። ዩኒቨርሳል ሴሌክተር እንለዋለን። ስለዚህ በዚህ ልክ ፕሬሲደንስ ይሰጠዋል። ለምሳሌ ፓራግራፍ ጀስት እኛ በክላስ ሴሌክተር እዚህ ጋር በአይዲ ሴሌክተር እያደረግን ስንሄድ ጀስት ይሄኛው ሎው ስፔሲፊክ ጀስት ሃይ ኢቭን ሃየር በአይዲ ሴሌክተር ሲሆን በጣም ትልቅ ሴሌክተር እንትን ይሰጠዋል። ኢንላይን ከሆነ ደግሞ ሞር ይሆናል ማለት ነው። ስለዚህ ይሄኛውን ስታይል ሺት ብንመለከት the text will be green because id main has the highest specifically then ከነዚህ ካሉት የትኛው ሃይስት ይሆናል? አይዲ ይሆናል። ቀጥሎ ማን ይሆናል? ክላስ ይሆናል። ቀጥሎ ኢንተርናል ይሆናል። ኢንላይን ካለ ደግሞ ኢንላይን ይሆናል ማለት ነው። ስለዚህ ይሄ CSS ስፔሲፊሲቲ ሃይራርኪ ይባላል ማለት ነው። ናው ስታይል ፕሮፐርቲ ስታይል ፕሮፐርቲስ የምንላቸው እንግዲህ የተለያዩ የካስኬዲንግ ስታይል ሺትስ ፕሮፐርቲስ ኢንክሉድ ስናደርግ እንጠቀማቸው ማለት ነው። CSS property define how HTML element looks ከለሩ ምን ይመስላል፣ ፎንት ሳይዙ ፎንት ስታይሉ ምን ይመስላል፣ spacing between font word paragraph ምን ይሁን፣ what the layout of CSS document ምን ይመስላል የሚለውን በአጠቃላይ በስታይል ፕሮፐርቲስ እናስቀምጠዋለን ማለት ነው። they are grouped into several categories ብዙ ካታጎሪዎች አሉ። ከነዚህ መካከል foreground እና background ፕሮፐርቲ እንለዋለን። foreground means ቴክስት ነው። foreground ካለን ቴክስት ከለሩን ነው፣ ስለ ቴክስት ኢንደንቴሽን ነው፣ ስለ ቴክስት ስታይል ነው የምናወራው ማለት ነው። foreground ቴክስት ፕሮፐርቲስ ናቸው። foreground background ከሆነ ግን ለምሳሌ ከዚህ ጽሁፍ ላይ ሰማያዊው background ፕሮፐርቲ ነው የሚገባው ማለት ነው። የትኛውን በስታይል ሺት ማስገባት ብንፈልግ ባክግራውንድ ከለሩን ሰማያዊ እናደርገዋለን። foreground የምንለውን ደግሞ ከለሩን ነጭ እናደርገውና እንደዚህ አይነት ከለር ይዝልናል ማለት ነው። now foreground text property then color opacity እንለዋለን። color sets text color ለምሳሌ ኛው የሆነ ኦሬንጅ ወይም ደግሞ የሆነ ቀይ ደማቅ ቀይ ያልሆነ ቀይ ነው። ለምሳሌ ይሄ ቴክስት ከለር እንለዋለን። color ሬድ ብለን ነው የምናስገባው። ኦፓሲቲ የምንለው ደግሞ ጀስት ፈዘዝ ይበል ድምቅ ይበል የሚለውን በፐርሰንት ወይም በነጥብ እናስቀምጥበት ነው። ሜክስ ኤሌመንት ትራንስፓረንት ጀስት ለምሳሌ እዚህ ጋር የምታዩት ትራንስፓረንት የሆነ ጽሁፎችን ለማስገባት ስንፈልግ እዚህ ጋር ለምሳሌ እንደዚህ አይነት ነገር የምናየው ትራንስፓረንት ብላክ የሆነ ነገር አለ። እሱን ኦፓሲቲ እንለዋለን ማለት ነው። ስለዚህ foreground color እና ኦፓሲቲ የምንለውን ያካትታል ማለት ነው ቴክስት ፕሮፐርቲው። ናው ሌላው ደግሞ እዚህ ጋር ባክግራውንድ ፕሮፐርቲ የምንለው foreground ነው። ይሄ ባክግራውንድ ነው። ባክግራውንድ ለምሳሌ ይሄን የምታዩት ይሄ ሰማያዊ ባክግራውንድ ከለር ነው የሚገባው። ፕሮፐርቲያቸው ባክግራውንድ ከለሩ ምን ይመስላል? ላይት ብሉ፣ ሬድ፣ በሄክሳዴሲማል የተለያዩ ከለሮች። ባክግራውንድ ኢሜጅ ኑሮ ይሄኛው ኢሜጅ ማስገባት ስንፈልግ ሴት ባክግራውንድ ኢሜጅ URL ብለን bg.jpg ብለን እናስገባበት ሚንስ እነሱ አጠቃላይ ናቸው። ባክግራውንድ ኢሜጅ ባክግራውንድ ሪፒት ኢሜጁ ይደጋገም ወይስ ብቻውን ይሁን፣ ኖት ሪፒት ኢሜጅ
ካስፈለገ ኖ ሪፒት እንላለን። ካልሆነ ኖ እናስወጣና ሪፒት ካልነው 2-3 ኢሜጆችን 4-5 ኢሜጆችን ሪፒት ማድረግ ይችላል ማለት ነው። ባክግራውንድ ፖዚሽኑ የት ጋር ይቀመጥ? ሴንተር፣ ሌፍት፣ ራይት፣ ጀስቲፋይ ላይክ ዛት። ባክግራውንድ ሳይዝ ምን ይሁን? ጀስት ካቨር ነው የሚሆነው ወይስ አንድ እንትን ነው የሚሆነው ወይም የተደጋገመ ኢሜጅ ነው የሚሆነው? ስለዚህ ኢሜጅ ሳይዝ እንላለን። ባክግራውንድ አታችመንት ስክሮል ኦር ፊክስድ አታች እናደርግ ፊክስድ ይሁን ወይም ስክሮል እንደዚህ እናንሸራተው። ስለዚህ እነዚህ በአጠቃላይ ባክግራውንድ ፕሮፐርቲስ ናቸው ማለት ነው። ስለዚህ እነዚህ ቫልዩዎቹ ናቸው። ቫልዩዎች ፊክስድ ይሁን፣ ከቨር ይሁን፣ ሴንተር፣ ሌፍት፣ ራይት፣ ሪፒት ኖት ሪፒት ይሁን፣ ኢሜጅ ቫልዩ እነዚህ ባክግራውንድ ከለራቸው ጀስት ብሉ ላይት ወይም በሄክሳዴሲማል ስናስቀምጥ ፕሮፐርቲ ዊዝ ቫልዩ እናስቀምጣለን። ስለዚህ ባክግራውንድ ፕሮፐርቲ ነው ማለት ነው። ናው the next thing here font and text property ፎንት የምንለው ቅድም እንደነገርኳችሁ የዚህኛው ጽሁፍ ፕሮፐርቲ ነው። የዚህ ጽሁፍ ፕሮፐርቲ ፎንት ፋሚሊ፣ ፎንት ሳይዝ፣ ፎንት ስታይል፣ ፎንት ዌይት፣ ፎንት ቫሪያንት እነዚህ የፎንት ፕሮፐርቲዎች ናቸው። እንግዲህ ፎንት ፋሚሊ አሪያ፣ ሳንስ ሴሪፍ፣ ታይም ኒው ሮማን ሌሎችም ይቀጥላሉ። ፎንት ሳይዙን 16 ፒክስል፣ 12፣ 25፣ 60 ምናምን እያልን መስጠት ነው። በፒክስል ወይም በኢንፋሲስ ያደርግ መስጠት ነው። ፎንት ስታይል ኢታሊክ፣ ኖርማል፣ ኦብሊክ የተለያዩ ፎንት ስታይሎችን የምንሰጥበት ነው። አንደርላይን፣ ኖርማል እያለ ፎንት ዌይት፣ ቦልድነስ፣ ፎንት ዌይት ቦልድ ወይም ደግሞ በቁጥር 700 600 የምንሰጥበት ሚንስ ነው። ፎንት ቫሪያንት ስሞል ካፕስ ስታይል ፎንት ቫሪያንት ስሞል ካፕስ የመጀመሪያው ፊደል ካፒታል እንዲሆን ወይም ቀጣዩ 2-3 ካፒታል እንዲሆኑ ለማድረግ ፎንት ቫሪያንት እንለዋለን። ቴክስት ፕሮፐርቲስ ቴክስት ፕሮፐርቲ ፎንት ፕሮፐርቲ ፎንት ስታይል ነው የምንለው ነው። ቴክስት ፕሮፐርቲ ደግሞ ልክ ይሄኛው ፎንት ፋሚሊ ፎንት ሳይዝ እንዳልነው ቴክስት አላይን ሴንተር ነው ጀስቲፋይ ነው ወይስ ሌፍት ራይት የሚለው። ቴክስት ዲኮሬሽን አንደርላይን እናርገው፣ ላይን ስሩ እናርገው፣ ነን እናርገው ቴክስት ዲኮሬሽን ይባላል። ቴክስት ትራንስፎርም ቴክስቱን አፐር ኬዝ እናርገው፣ የመጀመሪያው ፊደል ካፒታል እንዲሆን ቀጣዩ ስሞል እንዲሆን እናርገው ወይስ ሎወር ኬዝ እናርገው ቴክስት ትራንስፎርም ነው። ሌተር ስፔሲንግ ስፔስ ቢትዊን ሌተርስ ወይም ደግሞ ወርድ ስፔሲንግ። ላይን ሄይት እሱን ምናስቀምጥበት ለምሳሌ 5 15 ያን ላይን ሄይት ምናስቀምጥበት። ቴክስቱን ሻዶ ማድረግ እነዚህ የቴክስት ፕሮፐርቲስ ናቸው ማለት ነው። ናው ፎንት ኤንድ ቴክስት ፕሮፐርቲ ኤግዛምፕል ነው። ፎንት ፋሚሊ ፖፕኒስ፣ ሳንስ ሴሪፍ፣ ታይም ኒው ሮማን እያለ ይቀጥላል። ከለሩ ናቪ፣ ግሬይ ምናምን እያለ ይቀጥላል። ቴክስት አላይንመንት፣ ሴንተር፣ ቴክስት ትራንስፎርም፣ አፐር ኬዝ፣ ሎወር ኬዝ እያለ ይቀጥላል። ስለዚህ ይሄ ቴክስትን በተመለከተ እና ፎንት እና ቴክስትን በተመለከተ እንዲህ ኢንክሉድ ማድረግ እንችላለን ማለት ነው። ናው ሌላው CSS ቦክስ ሞዴል ጀስት ቦክስ ሞዴል የምንለው እንደዚህ ለምሳሌ እኛው እንደዚህ አይነት ቦክስ ቢኖር ወይም እንደዚህ አይነት ቦክሶች ቢኖሩ ቦክሱ ዳሽ ይኑር ወይም ሶሊድ ይሁን እያልን የምንቀጥልበት ሚንስ ነው። ቦክስ ሞዴል ፕሮፐርቲ ዊድዝ፣ ሄይት፣ ፓዲንግ፣ ቦርደር፣ ማርጂን እያልን እንከፋፍለዋለን። ኮንቴንት የምንለው ይሄኛው ሙሉ አሁን ኮንቴንት እንለዋለን። ይሄኛው ለምሳሌ ፓዲንግ የምንለው ቢትዊን ዲስ ስፔስ ቢትዊን ወርድስ ወይም ቢትዊን ፓራግራፍ ለማለት ነው። ቦርደር ይሄ ውጫዊና አውተር ቦርደር የምንለው ከጽሁፉ ውጭ ያለው እንደዚህ አይነት ቦርደር ሳጥን እንደማለት ነው። ማርጂን ይሄኛው ምሳሌ ከላይ የምታዩት ማርጂን ገባ ይበል ወርታች ወይም ጥግ ይሁን የምንለው ማርጂን ሌፍት፣ ማርጂን ቶፕ፣ ማርጂን ራይት፣ ማርጂን ቦተም የምንለው አራት አይነት አቅጣጫ ማርጂን አለ ማለት ነው። ስለዚህ ቦርደርም ልክ ዳሽት ይሁን ዶት ዶት ይሁን ወይም ሶሊድ ይሁን እያልን እንቀጥላለን ቦርደር። ስለዚህ እነዚህ CSS ቦክስ ሞዴል እንላቸዋለን ማለት ነው። ሌላው እንግዲህ ቴብል ነው። ቴብል እንግዲህ ያው እንደሚታወቀው ዳታን ኢንክሉድ ለማድረግ የምንጠቀምበት ነው። ስለዚህ ይሄኛው ራሱ አንድ ቴብል ነው። ቴብል ስታይል እንላቸው ናቸው። ቴብሉ ቦርደር ኮላፕስ፣ ቦርደር ስፔስ፣ ቴክስት ላይን፣ ቨርቲካል ላይን፣ ካፕሽን ሳይድ ኤን ቴብል ኦፍ ሄድ ቻይልድ እያልን እንሰጣቸዋለን። ለምሳሌ እዚህ ጋር በሴንተር ሚድል ቦተም ምናምን እያልን እንሰጣለን። ቴብልም ራሱን ችሎ ካስኬድ ስለሚደረግ ማለት ለምሳሌ እዚህ ጋር ያየነው ቴብል የቴብል ካስኬዲንግ ስታይል ሺት እዚህ ጋር ታዩት የሚያምር ከለር ይኖረዋል። የኛው ግን CSS የሌለው ቴብል እዚህ ጋር እንደምታዩት ሆም ላይ እንመለስ።
ያውን ቴብል ነው ግን ምንም CSS ስለሌለው እንደዚህ አትራክቲቭ አይሆንም ማለት ነው። ሆቨር ስናደርገው ምንም ነገር የለውም። ስለዚህ እነዚህን ለማምጣት we are including table style properties አለው ማለት ነው። now more on style list and navigation bar እንግዲህ ምን ይመስላል የሚለው just በዚህ ልክ እንሰራለን። ኮድ ለምሳሌ እዚህ ጋር አንኦርደር ሊስት ክላስ nav የሚላለ አንኦርደር ሊስት ዶት nav ዶት ነች ክላስ ሴሌክተር ነች እኛዋ ክላስ nav ስለሆነች ማለት ነው። ስለዚህ ስታይል ሊስቱና ባክግራውንድ ይሄ ፓዲንግ ምናምን እያልን እዚህ ጋር አንድ ናቪጌሽን ባር ለመስራት የምንጠቀምባቸው የስታይል አይነቶች ናቸው። ላይክ ዲስ ይሄኛው ናቪጌሽን ባር እንለዋለን ወይም ደግሞ ይሄ nav ባር እንለዋለን። ሊንክ ለማድረግ አንዱ ከአንዱ ሆም እዚህ ጋር ክሊክ ስታደርጉ ሎጊን እዚህ ጋር ክሊክ ስታደርጉ ጀስት ባክ ቱ ሆም ስትሉ ይሄ ናቪጌሽን ባር ይባላል። ስለዚህ ይህንን ለመስራት ኢንክሉድ የምናደርጋቸው የስታይል ሺት አይነቶች ናቸው። ማርጂን 0 ከላይ ቶፕ ማለት ነው። ማርጂን 0 ማለት ምንም ወደታች ዝቅ ያላለው ገባ ያላለ ማለት ነው። ለምሳሌ ዲስፕሌይ ፍሌክስ ጎን ለጎን እንዲታይ ማርጂን ፓዲንግ እነዚህ በአጠቃላይ የናቪጌሽን ባር ስታይል ሊስቶች ናቸው ማለት ነው። ሌላ እንግዲህ ላይአውት ኤንድ ፖዚሽን ነው። ጀስት HTML ኮዳችን ላይአውት እና ፖዚሽን ምን ይመስላል ነው። ዲስፕሌይ ፍሌክስ position absolute top pixel floats right clear pause z index ወይም ደግሞ በz ዳይሬክሽን እንደማለት ነው። ሶ እነዚህ layout እና position properties እንላቸዋለን። ትንሽ እንትን ለማለት ያክል ነው እንጂ የCSS style property there is plenty of styles properties አለን ማለት ነው። now style layout and position just dot header እዚህ ለማካተት ኤግዛምፕል ለማካተት ያክል ነው። ከሞላ ጎደል ኦልሞስት እነዚህን ይመስላሉ። CSS ሌላኛው ደግሞ የCSS ሜጀሪንግ ዩኒት የምንለው ነው። now this CSS measuring unit በፒክሰል በሴንቲሜትር በሚሊሜትር በኢንች በፖይንት በፒስስ ሊለካ ይችላል። ይሄ አብሶሉት ዩኒት ይባላል። ሪሌቲቭ ዩኒትስ አሉ። ኢንፋሲስ ሪም በፐርሰንት ቨርቲካል ቪው ቨርቲካል ሄድ ወይም ቨርቲካል ዊድዝ ቨርቲካል ሄድ የምንላቸው አሉ። ወይም ሄድ ቨርቲካል ዊድዝ ቨርቲካል ሄድ የምንላቸው አሉ። እነዚህ ዲፔንድ ኦን ፓረንት ኦር ቪው ፖርት ላይ ዲፔንድ ሆነው በዚህ ልክ እንሰጣቸዋለን። በፒክሰል በኢንፋሲስ ምናምን እያልን እንሰጣቸዋለን ማለት። ስለዚህ ኢንክሉድ ስናደርጋቸው ለምሳሌ ዲቭን እና ዊድዙን 80 ቨርቲካል ዊድዝ ሄድ 50 ቨርቲካል ሄድ እያልን እንሰጣለን ማለት ነው። ስለዚህ 80% ኦፍ ቪው ፖርት የትኛው ነው? ሄዲንግ ላይ ሜታ ዳታ ላይ ያለው የካስኬዲንግ ስታይል ሺት ፓርት ነው ማለት ነው። ለምሳሌ እዚህ ጋር ሜታ ዳታ ብንሰጥ እዚህ ጋር ነው ብዙ ጊዜ ሜታ ብለን እዚህ ጋር ቪው ፖርት ብለን እንሰጠው ማለት ነው። ስለዚህ ይሄንን ዲክሌር ለማድረግ ምንሰጠው ወይ እንትን ምንድነው ዊድዝ እና ሄይት አለ። ከዛ አንጻራዊ የሆነ 80% ኦፍ ዛት ቪው 50% ኦፍ ዛት ቪው ማለት ነው። ስለዚህ እነዚህ በዋናነት መለኪያዎቹ ናቸው ማለት ፒክሰል፣ ሴንቲሜትር፣ ሚሊሜትር እያልን ልናስቀምጥ እንችላለን ማለት ነው። ስለዚህ ካስኬዲንግ ስታይል ሺት ጀስት እዚህ ጋር ስታይል ብለን ስንጽፍ እዚህ ጋር የምናስቀምጥባቸው ለምሳሌ በፒክሰል እዚህ ጋር ተቀምጠዋል፣ እዚህ ጋር በቁጥር ተቀምጠዋል፣ ሌሎችም አሉ በእንትን የምናስቀምጣቸው ማለት ነው። ስለዚህ እዚህ ጋር IDSS ብለን በፒክሰል አለ እዚህ ጋር በፒክሰል ነው። እዚህ ጋር ስኩዌር እዚህ ጋር በፒክሰል ነው። እዚህ ጋር ቀጥታ ቫልዩ ነው። ስለዚህ እነዚህ አይነቶች ዲክላሬሽን ሚንስ ሜጀሪንግ ዩኒት እንላለን ማለት ነው። Thank you for watching this video. I'll show you for the next tutorials in the lab session and step by step ያለውን እንዴት ዲክሌር እንደሚደረግ እንዴት ኢንክሉድ እንደሚደረግ እያንዳንዱ ነገር በቀጣይ ትምህርታችን ፕራክቲካል የምናየው ይሆናል። እስከዛ ድረስ ባይ ባይ እናመሰግናለን።